ስለምወድ በጣም ራሴን እጠብቃለሁ። ቁርሴን በሰዓት ብቻ አንቺ ራስሽ ብቻ እንደምትወጂው ራስሽ ብቻ አትወጂም፣ ህዝብም ትወጃለሽ አውቃለሁ። ግን ልንገርሽ እኮ ለልጆቼ መኖር ስለምፈልግ ረጅም እድሜ እዚህ ምድር ላይ መኖር ስለምፈልግ ራሴን እጠብቃለሁ። ውሃ በደንብ እጠጣለሁ፣ ቁርሴን እበላለሁ፣ ምግቤን ጥርግ አድርጌ እበላለሁ። ራሴን እጠብቃለሁ። በጣም ያርግልሽ እናቴ። እኔ ደግሞ አንድ ነገር ላናግርሽ፣ አሁን ዛሬ ማናገርሽ የምፈልገው እዚህ ሁለት ነው ያሉ። ለአንዱ አንቺ ትመርጫለሽ፣ ለአንዱ አንዷ ተወግታ ሆስፒታል ገብታለች፣ ተወግታ በባሏ። አንዷ ደግሞ ነጭ ደም ወጥቷት ደም ትፈልጋለች። የትኛው ያስፈልጋለች? ደም ወጥቷት ደም ትፈልጋለች። በቃ ያኔ ያቺ ልጅ ያኔ በቃ ማርያም ልልክልሽ ብዬ እኔ በቃ እኔ ስልክሽ የለኝም፣ እኔ ስልክሽ የለኝም። በምን ላክልሽ? እያፈርኩ እዚህ ያሉ ማለት ነው፣ እዚህ ያሉ እኔ በቃ አጨናነቁኝ። እኔ የሀቢባ ስልክ የለኝም። ከየት ላምጣ? እኔ ዜድዬ እኔ እናት እኔ ይረዳለሁ። ግን አንድ ነገር ልንገርሽ፣ እኔ በውስጥ እርዳታ ተቀብዬ አላውቅም። መጥተው እዚህ ጋር ኮመንት ላይ ጽፈው እኔ እንደዚህ አይነት ችግር አለብኝ እርዱኝ ብለው ጽፈው ህዝቡ ድምፅ ከሆናቸው ማንም ይሁን ማን አስገብ። እዚህ ሀገር ደግሞ ሁለት አለው። ሁለት አንዲቷ በባሏ ተወግታ ጀበል ያኔ ጀበል ማለት ገጠር ላይ ባሏ ምናዊ ነው የወጋት አይደል ነው። ወረቀቱ ልክልሻለሁ፣ ከነ ወረቀቱ ከነ ምን ልክልሻለሁ። አንዲቷ ደግሞ ነጭ ደም በቃ ነጭ ሆናለች። ያኔ በቃ ነጭ ሆናለች፣ ደም ያስፈልጋታል። ነጭ በቃ ያኔ ያ ደም በቃ ነጭ ሆናለች። ማርያምን ነው ብቻ ደሞ አልቆ ደም ያስፈልጋታል ነው እያልሻለሁ። በቃ በጣም ደም ያስፈልጋታል። እዚህ ሀገር ደግሞ ደም ማለት የእኛ ደም እኔ ደም ልስጣት ካልኩ በነፃ አይፈልጉም። ማንም እንዲሰጥ አይፈልግም። የእኛ የሀበሻ ደም ማንም እንዲሰጥ አይፈልግም። ማርያምን ጠይቂያቸው። እኔ ልሰጣት እችላለሁ። ደሜ መብርሃን ልሰጣት እችላለሁ። ገባኝ። ትናንት ግን ያው ሚስት አለው። የትኛው ስሙን ጻፉልኝ። እሺ ልንገርሽ ዜድዬ አንድ ነገር። እኔ መጥተው ጆልሽ አንድ ሰው እርዳታ ከፈለገ መጀመሪያ ቪዲዮ ይሰራል ለህዝቡ። እኔ በውስጥ እርዳታ በፍጹም አልቀበልም። ቪዲዮ ይሰራና ያ ሰው መጥቶ እኔ ቤት ላይቭ ላይ ኮመንት ላይ አስገቡኝ እርዳታ ፈልጋለሁ ብሎ ጽፎ ኖ አሊባይ እኔ የምናገር ቻለሁ። አሁን አዳምጪኝ። አንድ ብቻ ያቺ ልጅ የሌላ ያችኛዋ ተወግታ ምናምን ጀበል ነው ያለችው። ጀበል ማለት ገጠር ነው ያለችው። ገጠር ማለት ከኛ ርቃ ነው ያለችው። እችኛዋ ግን ደም ያስፈልጋ ያኔ በቃ ደም በየቀኑ 3 ደም ነው የሚያስፈልጋት። ያኔ 3 ደም ማለት 3 ደም ማለት 3 ኪስ ደም 3 ኪስ ደም። እኛ አበሻ ደግሞ እኔ እመብርሃን ነው የምልሻለሁ። ይኸው ሚካኤል እኔ መስጠት እችላለሁ። ግን ከኛ የሆነ አልሻል እምቢ ነው የሚሉ ያኔ እነሱ የሚፈልጉት ብር ነው። ገባሽ? እቺ ደግሞ ያቺ እኔ እልክልሻለሁ አቡዬ እኔ ንገሪ ስለተባልኩ ነኝ። እኔ በቃ ተሳቀኩ። እዚህ ሀገር እኔ ታዋቂ ነኝ፣ ታዋቂ አለሁ እናቴ ከእናንተ ጋር ግንኙነት ስላለኝ ግን በቃ ተናገሪ ተብዬ ይኸው አሁን ቃሌ እያሰማሁ ነኝ። እቺ ልጅ ግን ልትሞት መብርሃን ነጭ ደም ነው የደረሰችው። ነጭ ደም በቃ ያኔ ደም የላትም፣ ምንም የላትም። ደም ያስፈልጋታል። ማንም እስካሁን ለምንም አላረግም። ለምን እኔ ብቻ እጠበቃለሁ? አይደል ነው እኔ በቃ እኔ አላረግም። ፌመስ ሰዎች የሉም ሶሻል ሚዲያ የሚጠቀሙ አሉ እኮ አይደል? ቄራ አለ፣ አሻ አለ። እኔ አይደል ነው አብዬ ይቅርታ አድርግልኝ። እኔ አሁንም ሀቅ ነው የምናገረው። አብርሽ አለ፣ አሻ አለ እዚህ ሀገር ለእኔ ምን እንደሚያስጨንቁኝ አላውቅም። እኔ ተጨንቅ ያለው ይቅርታ በዋትሳፕ በምን በቀጥታ የደወሉ አስጨንቀውኛል። እና እች ልጅ አድኛት፣ በማርያም በአላህ በልጆች አድኛት። ኃላፊነት የሚወስድ ሰው መጥቶ ይኸውልሽ፣ እኔ እስካሁን ድረስ ያስረዷቸው እርዳታዎች ራሱ ታማሚው የሕክምና ማስረጃውን ይዞ መጥቶ አለ ሁሉ ነገር አለ። እኮ በማን አካውንት ነው የሚሰበሰበው? እንዴት ነው መጥቶ ባንክ አካውንት ባንክ ማለት አንገቴ ቢቆረጥ እኔ በእኔ አካውንት 5 ሳንቲም ገብቶ አያውቅም። አለ ሚል ካለ ይምጣ። የኔን አካውንት የሚያካለ እኔ እርዳታ በአካውንት እየሰማችሁ ነው። ይኸው ብሔርት ያላችሁ እየሰማችሁ ነው። እኔ ይኸው እጄ አንትቻለሁ። ይኸው ለሀቡ ነግሬያለሁ። እኔ በቃ እኔ አታስጨንቁኝ በእናታችሁ። እኔ እርዳታ አለውም ይኸው
አቡ ጋር ደርሻለሁ። እኔ አታስጨንቁኝ፣ አሽቃባጭ ቡሺ ምናምን እያላችሁ የምትሰድቡኝ ይኸውልሽ፣ አንደኛ ነገር ቪዲዮ ወይ አንቺ ስሪላት ቪዲዮ፣ ከዛ ህዝቡ ድምፅ ይሆናትና እኔ አቡ እስቲ ለሀቅ እኔ መብርሃን ቪዲዮ መስራት እንኳን እንዴት እንደሆነ በቲክቶክ አላውቅም እኮ እኔ ቲክቶክ ለስሙ ነው ጌም ጨዋታው እንጂ ለስሙ ነው ጌመር የሆንኩት እንጂ እኔ እንዴት ነው ጌም ጨዋት እንዴት ነው እንትን ያኔ ጌም ጨዋታለሁ ያኔ በቃ እንደዚህ ላይቭ ገባለሁ በቃ እችናት ኔ እንደዚህ መስራት አላውቅም። መብርሃን የው ምስክሬ ናት። ሚካኤልን አላውቅም ነኝ መብርሃን ምስክሬ ናት። ሚካኤልን የው ሚካኤልን እኔ አላውቅም። እዚህ የሰደብኩ ነኝ። አቡ ልንገርሽ አንድ ብቻ ነገር እዚህ የሚሉኝ አንቺ ቡሺ፣ አንቺ ለዚያን፣ አንቺ እዚህ ሀገር ሆነች ታዋቂ ሆነች ምናምን ለእኛ ምናምን በቃ የማይሰድቡኝ ነገር የለም። ማርያም ለምትዋለሽ አንቺ እኔ በቃ እኔ ማንም ያገኝ እኔ ፌመስ ነኝ ፈስ ነኝ እኔ አላውቅም። እኔ ፈስ ነኝ እኔ ምንድን ነኝ እኔ ማነው መጥቶ የሚነግርሽ? አሁን እነሱ ሌዝቢያን እንደሚሉት ማነው እየሰደቡኝ ነው። ማርያም እየሰደቡ አሳውቂልን ያሉ ለሀቡ ንገራት። ሀቡ ስልኳ የለኝም ከየት ላምጣ? አይ ንገራት። እሷ ትግባቢያት የለ ኦኬ እሺ ግባባታለሁ። ኦኬ ይኸው ነግሬሻለሁ። ሀቡ በሰው አትሰራም። ለምን አትያቸውም? እኔ በሰው አልሰራም፣ በውስጥ አልሰራም። ምንድን ነው እኔ የራሴ ገንዘብ አይደለም የህዝብ ገንዘብ ነው። አንድ ያቸው እዚህ ያለ እንኳን ያቸው ሰክራለች ምናምን ያቸው እኔ አልሰከርኩም። እንግዲህ መብርሃን አልሰከርኩም። ግን እኔ እናታችሁ ድንጋይ እኔ እንዳትረጃቸው እኔ አይዶንት ኬር እኔ የማውቀው ነገር የለኝም። ካሁን በኋላ አንድ ሰው ከጠየቀኝ እኔ የሸርምጣ ልጅ ነኝ። አንድ ሰው ከጠየቀኝ ይኸው ልንገርሽ ዜድ የሚነግርሽን ሰው በመጀመሪያ ደረጃ ካማኝ የነገረኝ ናቀኝ የሚባል ነገር አለ። የሚነግርሽን ሰው ብሎክ አድርጊ። መጥቶ አንቺ እንዲተባልሽ የሚልሽን ሰው ብሎክ አድርጊው። የሚወድሽ ሰው መጥፎ ነገር አይነግርሽም። ለአንቺ የተቆረቆረ መስሎ መጥቶ ስድብ፣ ሀሜት የሚነግርሽ ሰው እሱ ነው ጠላትሽ። አንቺ እንድትደበሪ፣ ሙድሽ እንዲበላሽ፣ እንድትከፊ፣ እንድታዝኝ ስለሚያው እዚህ ጋር ሰካራም ያሊ ነው እንግዲህ ሰካራም የሚለኝ እዚህ ጋር ያለው ቆይ ልንገርሽ አቦ፣ እዚህ ጋር የሚሉን እኔ የሚያውቁኝ ናቸው። ለምን ብትይ አቦ ቆይ ልንገርሽ አቦ፣ እኔ አሁን ሰክሬያለሁ። በትክክል ነው ማዋራሽ አለው። ሰክሬያለሁ። እኔ ብሰክር እንደዚህ በትክክል ለእህቴ እኔ ድምፅ አልሆንላትም። ገባሽ? ለእህቴ ድምፅ አልሆንላትም። ግን እዚህ ያሉ እና እነዚህ ናቸው አሁን ደም አተናል የሚሉ ያቸው እንግዲህ አይባልም ጋይስ ታያቸው። አንቺ ኮመንቱ ክፍት እስከሆነ ድረስ የፈለጉትን የኮመንቱ አትይ። አንቺ ኮመንቱን ድንገርሽ አንድ ነገር ዜድዬ፣ እኔ እርዳታ የማግዘው በገንዘቤ አይደለም፣ ከጊዜ አውጥቼ አይደለም። የህዝብ ብር ነው። የህዝብ ብር ደግሞ በህዝብ ድምፅ ነው። እኔ ሁሌም ዋን ሰከንድ ማሙስ ዩ ዋን ቺፕስ ኦኬ ማይ ላቭ ዩ ካን ጌት ቴልሃና we don't have chips. Yes. Okay, I will order. Tell Hannah, Mama say order chips from Bakala. Tell her. No, I want specifically like 40 gram. So you can type for her. Okay. For Hannah, tell her, can I have your WhatsApp and type for him? እና እኔ አንድ ሰው እኔ ለምሳሌ ታመምኩ፣ አምጣብኝ ፈጣሪ ጠብቀኝ። ታመምኩና ከአቅሜ በላይ ሆነ የህዝብ እርዳታ ፈለግኩ። ምንድን ነው ማድረገው? መጀመሪያ ወጥቼ ለህዝቡ ህመሜን ከማስረጃዬ ጋር እነግራለሁ። የአቅማችሁን እርዱኝ እላለሁ። ከዛ ህዝቡ ድምፅ ሆኖ እርዳታ የሚረዳበት ቤት ይወስደኛል። አሁን ለምሳሌ አንድ ነገር እንገርሽ አቡ እንደዚህ አይነት መሀይም ሰዎች አሉ። አንዱ አሁን እዚህ ጋር ለምን አትዘጊላትም? ኮመንቱን ታሰድቤታለች ትለኛለች። አንቺ ቤት ነው ኮመንቱ የሚጻፈው፣ እኔ ቤት አይደለም የሚጻፈው። ተመልከች፣ እንደዚህ አይነት መሀይሞች አሉ። ስለዚህ አንድ ነገር እንገርሽ አቡ፣ አንድ ነገር እንገርሽ። በቃ አንቺ አይኖ አውቃለሁ፣ ብዙ እርዳታ የምትረጂ ጀግና ነች። አውቃለሁ አንቺ በህዝብ ድምፅ ነሽ የምትረጂው አውቃለሁ። እኔ ግን በቃ እኔ አላውቅም አቡ። እኔ ላልቅስ። በእናትሽ ተይ። ለምንድን ነው የምታለቅሽው? ጠንከር በይ። ልንገርሽ ዜዶ፣ አንቺ በጣም ጎበዝ ልጅ ነሽ። ማንም ሰው ማገዝ ይችላል። አንደኛ
ከአንቺ በላይ ፌመስ የሆኑ ሰዎች እርዳታ እኔን መጥተው እኔ እርዳታ ላይ ስለማልሰራ ለሀቡ ነግርልሻለሁ ብያት ነው። እና ሀቡዬ እባክሽ አስረጃት። ማንም እኔ የእርዳታ ላይሰንስ አልተሰጠኝም። እኔ እኮ በቃ እዚህ እኔ ትናንትና እኔ ዋትሳፕ ልክልሻለሁ። በቃ ይደወልልኛል 10 እኔ ምንም ማለት አለው። እኔ ከእናንተ ስለተዋወቅኩ እኔ ምንም ማለት አለው። ቆይ ንገርሽ ነው። ተነሽ፣ እሺ ፊትሽን ታጠቢ። ተነሽ። ነገ ይኸውልሽ እኔን መታሽ እንደዚህ ሰውን ለምን ዝም አልሽኝ? እድራትኝ ስክሪን ሪከርድ አይተሽ ሂጂ ፊትሽን ታጠቢ። እሺ ቪዲዮን አጥፊው። ቪዲዮን አጥፍተሽ አውሪ በድምጽ ብቻ አጥፊው ቪዲዮን። ካሜራ ኦፍ አድርጊ። እኔ ላድርግልሽ። ለካ ላይቭ ስለሆን ገስት አይደለም ማድረግ አልችልም። ካሜራ ኦፍ የሚለውን ንኪ።